በህልም ወሲብ መፈጸም ምንድነው? በህልም ወሲብ መፈጸም ማየት አብዛኛውን ጊዜ በቀጥታ ከወሲብ ፍላጎት ጋር ብቻ የተያያዘ ሳይሆን በውስጡ ካሉ ስሜቶች፣ ምኞቶችና ከሌሎች ሰዎች ጋር ካለው ግንኙነት ጋር ጥልቅ ቁርኝት አለው። ዋና ዋናዎቹ ትርጉሞች የሚከተሉት ናቸው። አንደኛ፣ የባህሪ ውህደት ወይም ዩኒየን ኦፍ ኳሊቲስ የሚባለው ነው። በህልም ትንተና በወሲብ ወቅት አብሮት ያለው ሰው የራሱ የሆነ ጠንካራ ባህሪ ሊወክል ይችላል። ከዛ ሰው ጋር ወሲብ መፈጸሙ በዛ ሰው ላይ የሚያደንቁትን ባህሪ ለምሳሌ ድፍረት፣ ጥበብ ወይም የፈጠራ ችሎታ ወደ ራሱ ማንነት ለመቀላቀልና ለመውረስ ያለውትን የውስጥ ፍላጎት ያሳያል። ሁለተኛ፣ ስኬትና መነሳሳት። ወሲብ የፈጠራና የኃይል መገለጫ ነው። በህልሞ ይህንን ማየት በስራው ወይም በግል ፕሮጀክቱ ላይ ትልቅ መነሳሳት ወይም ፓሽን እንዳለውትና ውጤታማ ለመሆን ዝግጁ መሆኑን ሊያመለክት ይችላል። አንድን ነገር ከልብ የመፈለግና የማሳካት ምልክት ነው። ሶስተኛ፣ እንደ አጋር ሁኔታ የሚሰጡ ትርጉሞች። ከማያውቁት ሰው ጋር ከሆነ የፈጸሙት በውስጡ ገና ያልተገለጠ አዲስ ችሎታ ወይም ስሜት እንዳለ ያሳያል። ወደ አዲስ ለውጥ ለመግባት ዝግጁ መሆኑን ሊጠቁም ይችላል። ከሚወዱት ሰው ጋር ከሆነ ደግሞ በመካከላችሁ ያለው ትስስር ጠንካራ መሆኑንና በግንኙነታችሁ ላይ ያለውትን እርካታ ያሳያል። ከስራ ባልደረባ ወይም ከአለቃው ጋር ከሆነ ደግሞ ይህ ማለት ሰውየው ፍቅር አለውት ማለት አይደለም። ይልቁንም በስራው ላይ ያ ሰው ያለውን ስልጣን ወይም ብቃት ለመጋራት ወይም በስራው የበለጠ ለመቀራረብ ያለውትን ፍላጎት ሊያንጸባርቅ ይችላል። አራተኛ፣ የታመቀ ስሜትና ፍላጎት። አንዳንድ ጊዜ ህልሙ በገሃዱ ዓለም ያላገኙትን ፍቅር፣ ትኩረት ወይም አካላዊ ፍላጎት ለመሙላት የአእምሮ መንገድ ሊሆን ይችላል። በህይወቱ ውስጥ የሆነ አይነት ክፍተት ካለ ያንን ክፍተት የመሙላት ምኞት ሆኖ ይገለጣል። አምስተኛ፣ በራስ መተማመን። በህልሙ በሂደቱ ደስተኛ ከሆኑ ይህ በራሱ ማንነትና በችሎታው ላይ ያለውን ከፍተኛ መተማመን ያሳያል። በተቃራኒው በህልሙ ውስጥ ምቾት የማይሰማት ከሆነ በሆነ ጉዳይ ላይ ብቁ አይደለሁም የሚል ስጋት ወይም የጥያቄ ምልክት እንዳለበት ሊያሳይ ይችላል። ለበለጠ ግንዛቤ በህልሙ ወቅት የነበረው ስሜት ምን ይመስል ነበር? ለምሳሌ ደስታ፣ መሸማቀቅ ወይስ ስልጣንና ቁጥጥር ነበር? አብሮት የነበረው ሰው ለእርሶ ምን አይነት ስሜት የሚሰጡት ሰው ነው? ይህ ህልም አብዛኛውን ጊዜ ከውስጥ ማንነቱ ጋር ሰላም ለመፍጠርና አቅሞን ለማውጣት የሚደረግ የንቃተ ህሊና እንቅስቃሴ ነው። ለበለጠ የህልም ፍቺ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ያዩትን ህልም ኮሜንት ላይ ጻፉልኝ።